ያጽኑ ዓለት ኢየሱስ የሕይወቴ ምሰሶ ይሁን ቅዱሱ የእግዚአብሔር መንፈስ። አውቃለሁ ደካማ ሰው ነኝ የሚያሻኝ የእርሱ እርዳታ ለሚገዳደረኝ ጠላት እንዳልሸነፍ ለአፍታ መሰረቱ ያልጸና ቤት ምን ያህል ሊቆም ይችላል? በዓለት ላይ ካልተገነባ መውደቁም መቼ ይቀራል? የሚደርሰውን መከራ መቋቋም ከቶ አይችልም። ነፋሱም ጎርፉም ሲመጣ የመትረፍ ዕድል አይኖርም። የቤቴ መሰረት ይሁን ያጽኑ ዓለት ኢየሱስ የሕይወቴ ምሰሶ ይሁን ቅዱሱ የእግዚአብሔር መንፈስ። አውቃለሁ ደካማ ሰው ነኝ የሚያሻኝ የእርሱ እርዳታ ለሚገዳደረኝ ጠላት እንዳልሸነፍ ለአፍታ በመተው ነፋስ የመገፋት ዕድል አለው። አንድም ተለይቶ አይቀርም የማይምር ጠላት ስላለ። ነገር ግን ልዩነት ያለው ፈተናውን በማለፍ ላይ ነው። ቀለምና ውበት ሳይሆን መሰረት ለቤት ወሳኝ ነው። የቤቴ መሰረት ይሁን ያጽኑ ዓለት ኢየሱስ የሕይወቴ ምሰሶ ይሁን ቅዱሱ የእግዚአብሔር መንፈስ። አውቃለሁ ደካማ ሰው ነኝ የሚያሻኝ የእርሱ እርዳታ ለሚገዳደረኝ ጠላት እንዳልሸነፍ ለአፍታ የምስራቹን ቃል ሰምቶ በአምላክ ቤት ተባርኮ ወጣ። ዲያብሎስ ግን በልዩ ዘዴ ወደ እርሱ ታጥቆ ሲመጣ ልቡን ከፍቶ ያሳየ ሰው እርሱ ነው የተታለለው። የሰማትን ቃል ሰብስቦ ጠላት ባዶውን ያስቀረ። የቤቴ መሰረት ይሁን ያጽኑ ዓለት ኢየሱስ የሕይወቴ ምሰሶ ይሁን ቅዱሱ የእግዚአብሔር መንፈስ። አውቃለሁ ደካማ ሰው ነኝ የሚያሻኝ የእርሱ እርዳታ ለሚገዳደረኝ ጠላት እንዳልሸነፍ ለአፍታ እያንዳንዷን የወንጌል ቃል በትኩረት እንዳዳመጠ ከጣቴ ወጥ ለመላቀቅ ራሱን ለአምላክ የሰጠ እርሱ ነው የተባረከው መልካም ተስፋ የተሰጠው። ከሰይጣን ፈተና ሁሉ የመምለጫ መንገድ ያለው የቤቴ መሰረት ይሁን ያጽኑ ዓለት ኢየሱስ የሕይወቴ ምሰሶ ይሁን
የእግዚአብሔር መንፈስ። አውቃለሁ ደካማ ሰው ነኝ የሚያሻኝ የእርሱ እርዳታ። ለሚገዳደረኝ ጠላት እንዳልሸነፍ ለአፍታ ፊት ኢዮብን ልክስ የቀረበ ከሳሽ ጠላት በትጋት ይከታተላል እኛንም በታላቅ ትኩረት። ስለዚህ ነቅተን እንጠብቅ አያዋጣንም ቸልታ። በዓለት ላይ ጸንተን እንቆም እስኪመጣ የኛ ጌታ። የቤቴ መሰረት ይሁን ያጽኑ ዓለት ኢየሱስ። የሕይወቴ ምሰሶ ይሁን ቅዱሱ የእግዚአብሔር መንፈስ። አውቃለሁ ደካማ ሰው ነኝ የሚያሻኝ የእርሱ እርዳታ። ለሚገዳደረኝ ጠላት እንዳልሸነፍ ለአፍ